በሐጅ ወቅት ማንኛውም ሙስሊም ሀብታም ይሁን ድሃ፣ ንጉሥ ይሁን ተራ ሰራተኛ ሁሉንም አይነትና የክብርና የሀብት መገለጫዎችን አውልቆ ሁለት ነጭ ጨርቆችን ብቻ ይለብሳል። ይህ ደረጃ የሰውን ልጅ ውጫዊ ልዩነት አጥፍቶ ሁሉም በፈጣሪው ፊት እኩል መሆናቸውን በተግባር ያሳያል። ከዓለም ዙሪያ የተሰበሰቡ በሚሊዮኖች የሚቆጠሩ ሰዎች የተለያዩ ቋንቋ ቢናገሩም ሶላታቸውና ጸሎታቸው ግን በአንድ ቋንቋና በአንድ አቅጣጫ ካዕባ ነው። ይህ ከ3 ቢሊዮን በላይ የሚሆን ህዝብ በአንድ ልብ የሚተሳሰር አስደናቂ የሥነ ልቦና አንድነት ነው። ሁሉም ሰው በአንድ ድምፅ ለጠሪህ መጥቻለሁ እያለ ሲዘክር የግል ማንነት ጠፍቶ ወደ አንድ ትልቅ ማህበረሰብ ኡማ ይቀየራል። ይህ ሂደት ግለኝነትን አጥፍቶ ለሌላው ማሰብንና ትህትናን ያስተምራል። ነቢዩ ሰለላሁ ዐለይሂ ወሰለም በመጨረሻም ሐዲሳቸው ላይ እንዲህ ብለዋል። አረብ ከአረብ ካልሆነው አይበልጥም፣ ነጭም ከጥቁር አይበልጥም። ብልጫ የሚገኘው በአላህ ፍራቻ ተቅዋ ቢሆን እንጂ። አስተምሮ በታሪክ ውስጥ በዘር የተከፋፈሉ ጎሳዎችን ወደ አንድ ታላቅ ስልጣኔ የቀየረና ዛሬም ድረስ ሰዎችን ያለ አድሎ የሚያቀራርብ ትልቅ እሴት ነው። ይህ የእኩልነት እሴት ለሰው ልጅ ማህበራዊ ህይወት ትልቅ ትምህርት ይሰጣል።